እኔ በጣም ኩላሊቴን ያመኝ ነበር በጣም ማለት ነው። እና ሐኪም ቤት ሄጄ ኢንፌክሽን ሆኖብሻልና ሪፈር ነው የምንልክሽ ነው ያለኝ ሐኪሙ ማለት ነው። ጭራሽ እዚህ አንችልም በጣም ኢንፌክሽን ሆኖብሻል ነው ሲለኝ በቃ እስከ ሪፈር እስከምንልክሽ ድረስ ክኒን እንስጥሽ ብሎ ክኒን ሰጠኝ። ክኒኑ የባሰ በቃ በጣም መቀመጥ እስከሚያቅተኝ ድረስ ማለት ነው። ቁጭ ብዬ መነሳት ሆነ ተኝቼ መነሳት ነው እንጂ ጭራሽ መቀመጥ አልችልም፣ መተኛት አልችልም። ከዛ ቸርች ትምህርት ነበረ የመጀመሪያ ትምህርት ጀምሬ ከዛ ቸርች ውስጥ ቁጭ ብዬ ትምህርቱን ሳይሆን ማሰላስለው ህመሜ ነው እና መቀመጥ ያቅተኝና በጣም ከአቅሜ በላይ ሲሆን ትቼው እወጣለሁ። ከዛ እዚህ መጥቼ ተጸለየልኝ በጣም ማለት ነው እና አልቅሼ ነው እዚህ መድረክ ላይ ቆሜ በጣም ከአቅሜ በላይ ስለነበር በጣም አልቅሼ ነው እና የዳንኩት እዚህ ማለት ነው። ከዛ አሁን ትምህርቴን በአግባቡ ነው የምማረው በስነ ስርዓቱ ማለት ነው። እግዚአብሔርን በጣም አመሰግነዋለሁ። ከዚህ በኋላ ያለውን ህይወቴን ራሱ በጣም አሁን የለም ጭራሽ ማለት ነው። ሌላው ቀርቶ ሐኪም ቤት ሄጄ ማረጋገጥ የለብኝም ራሴ በጣም አውቀዋለሁ። እግዚአብሔርን በጣም አመሰግነዋለሁ። እኛም በጣም እናመሰግን። ትንሽ ሰው ትልቅ እናመሰግን።